ሰላም ውድ ዩቲዩባችን ተከታታዮች፣ ባለፈው ቪዲዮአችን ስለ ኦፕኒዴክስ ኦንላይን ፕላትፎርም ኮርስ አዘገጃጀት ስትራክቸራል ወይም ስኬሌተን አሰራር አብረን ለማየት ሞክረናል፣ ለመጀመር ሞክረናል። ግን ስኬሌተኑን አሰራር ኖርማሊ በዚህኛው ቪዲዮ አብረን እንደምናይ ቃል ተጋብተን ነበረ። ስለዚህ በዛሬ ቪዲዮአችን የኦንላይን ለርኒንግ የኦፕኒዴክስ ስትራክቸራል አዘገጃጀቱን አብረን የምናይ ይሆናል። ሰብስክራይብ ማድረግ እንዳትረሱ። ወደ ቪዲዮአችን እንመለስ። ስለዚህ በመጀመሪያው ቀን ቪዲዮ ስለ ዌልካም ፔጅ ሆም ፔጅ እንዴት እንደምናዘጋጅ፣ እንዴት እንደምንጽፍ፣ እንዴት ኖርማሊ በኤአይ ኮድ ወይም HTML ጀነሬት አድርገን ለተማሪ እይታ እንዴት ስማርት ማድረግ እንዳለብን አብረን አይተናል። በዛሬው ቪዲዮአችን ሁለተኛው ሴክሽኖች ስትራክቸሮቹን እንዴት እናዘጋጃለን የሚለው ኖርማሊ ሴክሽን ምንድነው፣ ሰብ ሴክሽን ምንድነው፣ ዩኒት ምንድነው፣ ዩኒቱ ስር ደግሞ ኮምፖኔንት ምንድነው የሚለውን ባለፈው ቪዲዮ ለማየት ሞክረናል። ስለዚህ አሁን አዲስ ሰብ ሴክሽን ኦልሬዲ ባለፈው ቪዲዮ አንደኛውን ሴክሽን ዌልካም ቱ ዘ ኮርስ እዛ ስር ሆም ፔጅ ብለን ኔም አድርገናል። ቀጥለን ዌልካም ፔጅ ኖርማሊ አለ። ከዛ ዌልካም ፔጅ ስር ሌላ ዩኒት አያስፈልገውም። ኖርማሊ ሌላ ሰብሴክሽን ክሬት ላርግ። ሌላኛው ሰብሴክሽን ኖርማሊ አንደኛው መምህር ተማሪዎቹን ወደ ኮርሱ ዌልካም ካለ በኋላ ሁለተኛውን ሴክሽን ኖርማሊ ራሱን በመግለጽ የሚጀምር ይሆናል። ስለዚህ ምንድነው ሚት ዩር ኢንስትራክተር የሚል እንትን ይኖራል። ሚት ዩር ኢንስትራክተር ብለን ሁለተኛውን ሴክሽን ክሬት እናደርጋለን ማለት ነው። ስለዚህ ሚት ዩር ኢንስትራክተር የሚለውን ካሬት ካረግን this is already subsection ነው ማለት ነው። ስለዚህ ምን ሰብሴክሽን ነው? already welcome to the course ሰብሴክሽን ነው ማለት ነው። ዌልካሚንግ ፓርት ነው ማለት ነው። ስለዚህ እዚህ ስር ዩኒት እንጨምራለን። ዩኒት ማለት ነው ራሱ ስለ ኢንስትራክተሩ ስለሆነ እዚች ጋር ዩኒቱ ምን እንላለን? ኢንስትራክተር ኢንትሮዳክሽን ኢንስትራክተር ኢንትሮዳክሽን ይላል። ኢንስትራክተሩ ራሱን የሚገልጽበት ፕላትፎርም ነው ማለት ነው። ስለዚህ ኢንስትራክተሩ በምን መልኩ ነው ራሱን መግለጽ የሚችለው ነው? ኖርማሊ እዚህ ጋር ሁለት ኦፕሽኖች መጠቀም እንችላለን። ቅድም እንዳልነው ማለት ነው። ሁለት ኦፕሽኖች መጠቀም እንችላለን። ኢንስትራክተሩ ስለራሱ እዚህ ጋር መጻፍ ይችላል፣ በቴክስት ማለት ነው። በቴክስት ስለራሱ መጻፍ ይችላል። ስለዚህ በቴክስት ራሱን እንዴት ይጽፋል የሚለው ቴክስት ኖርማሊ ራሱን ኢንትሮዲዩስ ያደርጋል፣ መረጃዎቹን ያስገባል፣ ስልክ ቁጥሩን ያስገባል፣ ኢሜይሉን ያስገባል፣ ስለራሱ አንዳንድ ነገር ይጽፋል ማለት ነው በዚህ ውስጥ። ስለዚህ አሁን እኛ የተዘጋጀ እንጠቀም። እዚህ ውስጥ መጻፍ ይቻላል። የተዘጋጀ ብንጠቀም ለምሳሌ የተዘጋጀ እንጠቀም። ሰው እዚህ ጋር እኔ ያዘጋጀሁት አለ። ኦኬ እዚህ ጋር ሰርች ባረግ ለምሳሌ ኢንስትራክተር ሚት ዩር ኢንስትራክተር ብዬ ከዚህ በፊት በወርድ ያዘጋጀሁት ስላለ እናንተም እንደዚህ ታዘጋጃላችሁ ማለት ነው። ኖርማሊ ሚት ዩር ኢንስትራክተር ብዬ ይሄንን አዘጋጅቻለሁ እንበል። ስለዚህ ይሄን ኮንትሮል ሲ ያለ አድርገውና ይሄን ልውሰድ፣ ቀጥታ ወደ ፕላትፎርሙ ላስገባ። ስለዚህ አስገባሁት ማለት ነው። ይሄ ስለራሴ የሚገልጽ አንዳንድ ነገሮች ጽፌያለሁ። ሚት ዩር ኢንስትራክተር ሎኬሽኑን የት ዩኒቨርሲቲ? አርሲ ዩኒቨርሲቲ ኮሌጅ ኦፍ ሄልዝ ሳይንስ ነው። ዲፓርትመንት ኦፍ ሚድዋይፍሪ ነው። አሰላ ኢትዮጵያ ነው። እኔ ሄሎ አምቤካ ፍሪ አም ዲዲኬትድ አካዳሚክሻን ሪሰርቸር ኢን ዘ ፊልድ ኦፍ ክሊኒካል ሚድዋይፍሪ ብያለሁ። አካዳሚክ ኤክሰለንስ እኔ እንደዚህ BSc ዲግሪ MSc ዲግሪ ከጅማ ዩኒቨርሲቲ with a very great distinction my commitment የሚለው አንዳንድ ስለራሴ የጻፍኳቸው ነገሮች አሉ። ስለዚህ ስለ ኮርሱ ያለኝ ቪው ፖይንትም ክሊርሊ እዚህ ጋር የኔ ኮንታክት ኢንፎርሜሽን ተማሪ በምን አይነት መልኩ እኔን ማግኘት እንደሚችል ኦንላይን እስከሆነ ድረስ ኤክስፕሌን ማድረግ ግዴታ አለብኝ ማለት ነው። ስለዚህ ይሄንን አስገብቻለሁ ማለት ነው። የሚያስፈልጉ መረጃዎችን ይሄን ሴቭ ማድረግ እችላለሁ። ሴቭ ከማድረጌ በፊት ከፈለኩኝ የተለያዩ ነገሮችን ማስገባት እችላለሁ። ፎቶዬም ማስገባት እችላለሁ። ለምሳሌ ኤዲት አድርጌ እዚህ ጋር ኦሬዲ እዚህ ጋር የፎቶ ምልክት ስላለ ፎቶዬን የቱ ጋር ላስገባ የሚለው መጀመሪያ ላይ መጨረሻ ላይ ለምሳሌ እኔ ከኮንታክት ኢንፎርሜሽን በፊት ፎቶ ይግባብል
እዚህ ጋር ፎቶ አለ፣ ምልክት አለች። እዚህ ጋር ኤዲት ማድረግ እንችላለን፣ ቦልድ ማድረግ እንችላለን። ለምሳሌ ብዙ ነገር ማድረግ ይቻላል። ለምሳሌ ሚቲዩር ኢንስትራክተር የምትለው ቦልድ አይደለችም። ስለዚህ ቦልድ እንድትሆን ፈለኩ፣ ቦልድ አረኳት። ዘን ላይን ስፔስ ማድረግ ይቻላል። ሎኬሽን አሁን እዚህ ጋር ወደ ታች መጣ። ሎኬሽኔ ወደ ታች እንደዚህ ሂሳብ ብለው ማድረግ ይችላለሁ። ሌላ ኤቭሪቲንግ ኤዲት ማድረግ ይችላል፣ ወርድ ላይ ኤዲት እንደምናደርገው ማለት ነው። ስለዚህ አሁን ፎቶ ማስገባት ፈለኩ። ፎቶ የቱ ጋር ነው ማስገባት ይፈለኩ? ወለኛ እዚህ ጋር ክሊክ አረኩኝ፣ ፎቶ ጋር ሄድኩኝ። ኦሬዲ ፎቶ እዚህ ውስጥ ያሉ ፎቶዎች አሉ። ለምሳሌ እኔ የምጠቀም ፎቶ ይሄ ከሆነ ይሄን ማስገባት እችላለሁ። ኔክስት ላለሁ ፎቶውን እዚህ ጋር ነው ማረጋዋለሁ። ቤክ ብል ለምሳሌ ቤክ ብል ሴቭ ልበለውና ገባ ፎቶ። የፎቶ ሳይዝ ግን ትልቅ ሆኖ ገባ። ስለዚህ ኤዲት አረጋዋለሁ። ፎቶ ላይ ክሊክ አረኩኝ። የፎቶውን እዚህ ጋር ቀስት ይዤ ሪሳይዝ አርጌ ማሳነስ ይችላለሁ ማለት ነው። ኦሬዲ ሪሳይዝ እያደረኩት ነው ማለት ነው። የፎቶዋን ሳይዝ አሳነስኳት ማለት ነው። ከዚህ በላይም ሪሳይዝ ማድረግ ይችላለሁ ማለት ነው። ከሪሳይዝ ፎቶ ዜን ያው ሪሳይዝ አረኳት፣ ሴቭ አረኩ። ስለዚህ ይሄ ምን ሆነ? ሴቭ ሆነ ለተማሪ ማለት ነው። እኔ እንደዚህ ይባላለሁ፣ ፎቶ እንደዚህ ነው፣ ይሄን ይመስላል ብዬ ለምሳሌ ይሄንንም ሄዲንግ ለምሳሌ ቴክስት የሚለውን እንደዚህ ከሚቀመጥ ቴክስት ዲስፕሌይ ስለሚሆን ኢንስትራክተር ኢንትሮዳክሽን ብዬ ሴቭ አረኩት ማለት ነው። እዚህ ጋር ኢንስትራክተር ኢንትሮዳክሽን ነው። ኦልሬዲ ሴቭ አረኩት። ኢንስትራክተር ኢንትሮዳክሽን ብሎ ሴቭ አድርጓል ማለት ነው። ስለዚህ በእንደዚህ አይነት መልኩ በቴክስት ማስገባት ይቻላል። ፕሪቪው ቢሆን ምን ይመስላል የሚለውን ብናይ ለተማሪ በእንደዚህ አይነት መልኩ ቪዚብል መሆኑን ቼክ ኳሊቲውን ቼክ ማድረግ መቻል አለብኝ። ስለዚህ በእንደዚህ አይነት መልኩ ነው ለተማሪ ቪዚብል የሚሆነው። ስለዚህ እኔ አሁን የፈለግኩት ሞር ለምሳሌ ስማርት ከዚህ በላይ የሚሆን ከሆነ ኤዲት አድርጌ ለምሳሌ ምን አደርጋለሁ? ይሄን ኮፒ ከማድረግ ይልቅ ለምሳሌ ይሄ እንደዚህ አድርግና HTML ጀነሬት እንዲያደርግልኝ ማድረግ ይችላለሁ። ሞር ስማርት ፊቸር ሊሰጠው ይችላል። ስለዚህ የኔም ፎቶ አፕሎድ በማድረግ በኤአይ ለምሳሌ እኔ ፎቶ ፒክቸርስ ኦልሬዲ ፍሮም ዘ ፒክቸር አይ ካን ቴክ የራሴን ፋይል ወስጄ የራሴን ፎቶ አስገብቼ ሜክ ስማርት HTML ብለው ሰጠሁት ፎቶውን። ለምሳሌ በኤአይ ምን ያህል መጠቀም እንደሚችል ነው። ሜክ ስማርት HTML ኮድ ፎር ኦፕን ኢንዴክስ አልኩና ሰጠሁት። ምን አይነት ነገር እንደሚሰጠኝ እናያለን። ለምሳሌ ኤአይ መጠቀም ኢዝ ኢት ጉድ ኦር ኖት የሚለውን ለማየት ማለት ነው። ፎቶውን ወስዶታል። ኦልሬዲ ፎቶ ሰጥቼዋለሁ። ዘን ይህን ኮድ ጀነሬት አደረገልኝ። ስለዚህ ኮዱ ምን አረጋታለሁ? ኮፒ አድርጊያት አመጣታለሁ ማለት ነው። ሚቲዩር ኢንስትራክተር። ስለዚህ ዋት አይ ኒድ ኢዝ ሄር ሴቭ ላድርግና ልውጣ። ሶ የቱ ነው የሚሻለው የሚለው ለምሳሌ እዚህ ታች ሌላ ኢንስትራክተር ኢንፎርሜሽን ለማለት ቴክስት አረኩ፣ ሌላ ጨመርኩኝ። የትኛው ነው ቤተር የሚለው ማለት ነው። ስለዚህ ኮንትሮል ኤ ኮንትሮል ቪ ብል ለምሳሌ እዚህ ጋር ሰጥቷል። ምን ይመስላል አብረን እናያለን። እኔም አላውቀውም ምን እንደሚመስል። ስለዚህ ሰጠ። ፎቶ አፕሎድ አላረገም የት ባት አሁን ፎቶ አፕሎድ አላደረገም። ፎቶ ሰፖርት አላደረገልኝም ማለት ነው። ኦኬ ስለዚህ አሁን ለምሳሌ ከዚህ በፊት አፕሎድ ያደረኩትን ለምሳሌ ፎቶውን ሰፖርት አላደረገውም። ስቱዲዮ ለምሳሌ ባለፈው ኮርስ ዲሊቨሪ ላይ ሚቲዩር ኢንስትራክተር የኔ ምን እንደሚመስል አብረን ለምሳሌ this is the part of the course. So
እዚህ ጋር ሚት ዩር ኢንስትራክተር ኢንትሮዳክሽን የምን ይመስላል የሚለውን ለምሳሌ ይህን ይመስል ነበረ። ጀስት አሁን ሰፖርት አላደረገልኝም። ሚት ዩር ኢንስትራክተር እኔ ቤካ እባላለሁ የኔ ኤክሰለንስ ይህን ይመስላል የምለው በእንደዚህ አይነት መልኩ በኤአይ ሰፖርት አስቀምጦልናል። አሁን ለምሳሌ ፎቶ ሰፖርት አላደረገም። ኢት ቴክስ ታይም ፎቶ ሰፖርት እንዲያደርግልኝ ፎቶ HTML is not generated. Insert at top ብዬ ብሰጠው እስቲ እሱን ሞክርና ወደ ሌላ ስትራክቸራል ፓርት እንሄዳለን። እንውሰዳት እስኪ ለምሳሌ እምቢ ያለን ይሰራ ይሁን የሚለው ሰው እዚህ ጋር ፔስት አረኩት፣ ሴቭ አረኩት። ስቲል ነው ፎቶ አፕሎድድ። ስለዚህ ዲስ ኢስ ሚት ዩር ኢንስትራክተር ፓርት አይ ካን ኤዲት ዚስ ዋን ኤንድ እዚህ ጋር ምንድነው የምለው ሚት ዩር ኢንስትራክተር ብዬ ሴቭ አደርጋታለሁ ማለት ነው። ስለዚህ ሴቭ አረኳት። እዚህ ጋር ፎቶ አፕሎድ አላደረገም። ሶ ኔክስት ፓርት ኢስ ኔክስት ፓርት ወደ አውትላይን በመሄድ አንዱን መምረጥ ይችላለሁ። በኋላ ላይ ወደ አውትላይን ሄድና ስትራክቸሮቹን አስተካክላለሁ ማለት ነው። የትኛው የሚለው ማለት ነው። የመጀመሪያውን እንዴት ምን ማስገባት እንዳለባቸው ኢንስትራክተር ይህንን ካስገባው ኔክስት ፓርቲስ ምንድነው ከሱ ቀጥሎ ያለው ጀስት ከዚህ አሁን መጀመሪያ ሚቲሮች ከዛ ኮሚኒቲ ፎረም ዲስከሽን ነው ማለት ነው። ኮሚኒቲ ፎረም ዲስከሽንን እናዘጋጅ። እሱ ምንድነው ሌላ ሰብሴክሽን ነው ማለት ነው። ስለዚህ የተዘጋጀ ኦልሬዲ ስላለ ለታይም ዩዜጅ ኮሚኒቲ ፎረም ዲስከሽን ከዚህ እንውሰድ ማለት ነው። ኦልሬዲ ኮንትሮል ኤ ኮንትሮል ሲ ዘን እዚህ አምጥቼ አዲሱን እያዘጋጀው ነው። አዲሱ ላይ ኮንትሮል ኤ ኮንትሮል ቪ ኮሚኒቲ ፎረም ዲስከሽን እዛ ስር ዩኒት እናስገባለን። ለኮሚኒቲ ፎረም ዲስከሽን ዩኒቱ ምንድነው ታዲያ ፎረም ዲስከሽን ነው የሚሆነው ኦልሬዲ። ስለዚህ ኮሚኒቲ ዋን እንትን ልበልና ፎረም ዲስከሽን ኖርማሊ ተማሪው እና አስተማሪው አይዲያ ፕሮቮኪንግ ኩዌስችን ፕሮቮኪንግ አይዲያዎች ያስቀምጣል። እዛ ላይ ኢንተራክት ያደርጋሉ ተማሪዎች ማለት ነው። ስለዚህ ፎረም ዲስከሽን ላይ ፖስት ያደርጋሉ፣ አስተማሪው ሪፕላይ ያደርጋል፣ ተማሪዎቹ ኢንተራክት የሚያደርጉበት ሴክሽን ነው ማለት ነው ኮሚኒቲ ፎረም ዲስከሽን። ስለዚህ አሁን እዚህ በቴክስት መልኩ እናስገባ ኮሚኒቲ ፎረም ዲስከሽንም ማለት ነው። በቴክስት መልኩ እናስገባ። ስለዚህ ኮሚኒቲ ፎረም ዲስከሽን እኔ ከፈለኩኝ መጀመሪያ ከተዘጋጀ ከዛ አምጥቼ ፔስት ማድረግ ይችላል። ግን ለእናንተ ለማሳየት ሲባል ማለት ነው እንደዛ ከማድረግ ይልቅ ይሄንን እየሰራሁበት ያለውን ዱፕሊኬት ላድርጉለት ቦታ። ምክንያቱም አሁን ከዚህ ወጥቼ በአንዱ ወደ ሄዳለሁ ወደ ኮንቴንት ሄዳለሁ ማለት ነው። ወደ ኮንቴንት ሄጄም እንደውም ማረገው ነው ኮሚኒቲ ፎረም ገና ለመጻፍ ጊዜ ከመውሰድ ኮሚኒቲ ፎረም ዲስከሽንን ለማዘጋጀት እንደውም ማረገው ፋይል ሳይሆን ጀስት ከሪሶርስ መጀመሪያ ከነበረው ሪሶርስ አውትላይንን በመንካት መውሰድ ይችላለሁ። ለምሳሌ እዚህ ጋር ሪሶርስ በጣም ኢምፖርታንት ነው ብያችኋለሁ መጀመሪያ እንዳልኳችሁ። ስለዚህ ፎረም ለምሳሌ ዲስከሽን ፔጅ ይላል እዚህ ጋር ከፎረም ምን ልውሰድ? አሁን እኔ ምን ልጠቀም ነው? ኦልሬዲ ሪሶርስ ተጠቅሟል፣ ቴምፕሌት ተቀምጧል። ይኸውና ዲስከሽን ፔጅ ኦቨርቪው እንዴት መጠቀም እንዳለባቸው ኮሚኒቲ ፎረምን እዚህ ጋር ተቀምጧል። የኮሚኒቲ ፎረም ዲፊኒሽን ኤቭሪቲንግ እዚህ ጋር ተቀምጧል ማለት ነው። ስለዚህ እኔም እንደምፈልገው ቪዲዮዎች እንዴት እንደሚሰሩ ሃው ቱ ዩዝ የሚለውን ፎረምን ኮፒ ያረጋታለሁ። ከዛ በፊት ግን ፎረም ቴክስት መቅደም አለበት። ይሄ ቴክስት አስተማሪው አይዲያ ፕሮቮኪንግ የሆነው የፎረም ዲስከሽንን እንትን ያስቀምጣል ማለት ነው። ሃው ቱ ዩዝ በኦርደሩ መውሰድ ካስፈለገ ማለት ነው።
ኦልሬዲ አይ ሃቭ ቱ ሜክ እዚህ ጋር ምንድነው ማረገው ኮፒ ቱ ዘ ክሊፕቦርድ የሚለውን ነካለው። ከዛ መጣና እዚህ እየሰራንበት ያለ ነው ኦልሬዲ ቴክስት የሚለውን እዚህ ጋር ላጥፋና ቴክስት ኦልሬዲ ገብቷል። ይሄኛው ቴክስት አልፈልገውም ስለዚህ ዲሌት ላርጋትና እዚህ ጋር ፔስት የምትለው መጣልኛለች። ኦልሬዲ ከዛ ኮፒ ስላረኩ እዚህ ጋር ፔስት ኦፕሽን ይመጣል ማለት ፔስት አረኩ ማለት ነው። ይሄ የኮሚኒቲ ፎረም ዲስከሽኑን እዚህ ጋር ፔስት አድርጌዋለሁ ማለት ነው። ፔስት አድርጌዋለሁ። ስለዚህ ሌላ ምንድነው የሚያስፈልገን አሁን ዲስከሽን ፔጁን ኦልሬዲ ከዚህ አንዱን ወስጃለሁ ቴምፕሌቱን። ስለዚህ እንዴት ሪፍሌክት እንደሚያደርጉ አስተማሪ አይዲያ ፕሮቮኪንግ ጥያቄዎች እዚህ ውስጥ ኢንሰርት ያደርጋል። ስለዚህ ይሄን ጥያቄዎች ኢንሰርት እንዲያደርግ ይሄኛውን ኮፒ አረጋለሁ ከዚህ ማለት ኮፒ ቱ ክሊፕቦርድ ላለው ከዛ መጥቼ ፎረም ዲስከሽን ወደ ታች መጣና ኦልሬዲ ፔስት ኮምፖነንት ላለው ማለት ነው መጣዮ የራሴ ላይ አመጣሁት። ስለዚህ እዚህ ጋር መጣና ሌላ መጨም wait did you join the discussion make sure to click the discussion at the top right of this page share idea before clicking የሌላ ኔክስት ከማለት በፊት አይዲያውን ሼር አድርግ የሚለው ሪማይንድ ለማድረግ ተማሪ መጨረሻ ላይ እናስቀምጣለን። ስለዚህ ኮፒ ቱ ክሊፕቦርድ ላለው ኤና መጣና ኤን ዲስከሽን የራሴ ላይ ምን አደርጋለሁ እዚህ ምልክት አመጣለች። ስለዚህ ፔስት ዳታለው ማለት ነው። ኦልሬዲ ምንም ልፋት ሳይጠበቅብኝ ምን አደረኩ ማለት ነው አመጣሁት ማለት ነው ኮሚኒቲ ፎረም ዲስከሽን። ስለዚህ እዚህ ጋር አስተማሪ አይዲያ ፕሮቮኪንግ የሚባሉ ጥያቄዎች ምን ያደርጋል እዚህ ውስጥ ኢንሰርት ያደርጋል ማለት ነው። እዚህ ውስጥ ይጽፋል ማለት ነው። የሆነ ጥያቄዎች ለምሳሌ የሆነ አይዲያ ፕሮቮክ የሚያደርጉ ልጆች ዲስከስ የሚያደርጉበትን አይዲያ ያስቀምጣል ማለት ነው። ስለዚህ መጨረሻ ላይ አሁን የኛውን ኮሚኒቲ ፎረም ዲስከሽን ተዘጋጅቶ እንደ ሌሎቹ ነው የተቀመጠው። ግን አሁን ልጆቹ ሪፍሌክት እንዲያደርጉት እንዲያዩት ፐብሊሽ ማድረግ ይችላሉ። ለምሳሌ ፐብሊሽ ከተደረገ ልጆቹ ያዩታል ማለት ነው። ስለዚህ ወደ ኋላ ተመልሼ ፎረም ዲስከሽን እንዲህ ዝም ብሎ የሚቀመጥ ሳይሆን ተማሪው ኦልሬዲ ፎረም ዲስከሽኑን እንትን እንዲያደርግ ሪፍሌክት እንዲያደርግበት ሴቲንጉን አድጀስት ማድረግ መቻል አለብን። አድጀስት የሚደረጉ ሴቲንጎች አሉ። ስለዚህ ይሄንን የት ነው የሚሄደው ወደ ኋላ መልሰኝ ይለዋለው። ወደ ኋላ መለሰኝ አውትላይን በመንካት ስለዚህ ወደ ታች መጣውና ያዘጋጀሁትን ኮሚኒቲ ፎረም ዲስከሽን ኦልሬዲ ፐብሊሽ ያደረኩት። ስለዚህ ምን አደርገዋለሁ ኮንፊገር ሐሳብ እንዲሰጡበት ምልክት የሚያሳየው ምልክት የባብል ሐሳባቸውን የሚሰጡበት ኮሜንት ቦክስ ላይ አመጣ ይገባል። ስለዚህ ኮንፊገር ነካለው ኢኔብል ዲስከሽን እላለሁ። ስለዚህ ሴቭ አደርገዋለሁ። ይሄ ምን ይላል አሁን ፎረም ዲስከሽኑ ሲከፈት ለተማሪው ከሌሎች ቴክስቶች it should be different የሆነ መሆን አለበት ማለት ነው። ስለዚህ አሁን እዚህ ጋር ፕሪቪው ሲደረግ እንደ ሌሎቹ አይደለም። ይሄ ፕሪቪው ሲደረግ ለተማሪ በብል ያመጣል። እዚህ ላይ ኮሜንት ቦክስ ያመጣል ማለት ነው። ኮሜንት ቦክስ ያመጣል። ኮሜንት ቦክስ በብል ያመጣል ማለት ነው። ፎረም ዲስከሽን ኦኬ አስ ኢንስትራክተር ነው ያለሁት። እንደ ተማሪ ሲገባ እዚህ ጋር ቦክሱ ላይ እንትን ይኖራል ማለት ነው። ፎረም ዲስከሽን በብል ሰው እዚህ ጋር እንመለስ። meet your instructor configure this is advanced visibility she save this is not then configure enable discussion then saved. So let me open community forum line አይደለም እንዳልኩት configure enable አይደለም already just let's save as it is forum discussion page ነው። discussion is enabled። ስለዚህ live preview ሲደረግ discussion box ይመጣል ማለት ነው። already view as live version yes read the forum discussion እቺ መምጣት አለባት ማለት ነው። እዚህ ጋር ምልክቱ ዲስከሽን ፖስቱ ማለት ነው። what I need is ነው ማለት ነው። ቦክሱ መምጣ እዚህ ጋር አድ ፖስት ተማሪ ነክቶ አሁን ለተማሪ ነው ማለት ነው። እዚህ ላይ ፖስት ማድረግ ኢንተራክት ማድረግ መቻል አለበት ማለት ነው። this is the community forum discussion ነው ማለት ነው። community forum discussion ኑን ይሄን ካለን ወደ ኋላ ስንመለስ
ቀጣይ ስንት ነው? 3 ፓርት አዘጋጅተናል። የዌልካም ኮሚኒቲ ፎረም ዲስከሽን ነው። ኮሚኒቲ ፎረም ዲስከሽን ቴንክ ዩ። ስለዚህ the next section is ከተዘጋጀው ስናይ ስታርት ኮርስ ወርክ የሚለውን በሌላ ቪዲዮ ምናይ ይሆናል። thank you very much for today's video። ሰብስክራይብ አርጉ፣ ይህን ቻናል ሰፖርት አርጉ። ቀጣይ ቪዲዮዎች የምንቀጥል ይሆናል። እንዴት እንደሚሰራ ኤቭሪ ስቴፕ አብረን የምናይ ይሆናል። አመሰግናለሁ። ቴንክ ዩ